እንጂ ምን አይነት መልክ ነው ወለድከው? አረ ሲያስጠላ! አረ ምን አይነት ከየት ነው? በዚህ ዘመን በ21 ሴንቸሪ እንደዚህ ብሎ የሚናገር ሰው አለ? ታይሽ እንግዲህ በእናትሽ በጣም ብልግና መውረድ እኮ ነው እንደዚህ ብሎ መናገር ማለት ነው። እሺ ተው እኔን አይፍሩ፣ ፈጣሪን አይፈሩ። በጣም ብልግና ነው። እስቲ ለዚህ እናትሽ ወጭ አባቱን አንተ መልክ አልሳተም ብስ በቃ ልጅ አሁን በዚህ ይሰደባል። በእናትህ ሲያድግ አይወጣል። ግን እንደዛ ተናግረው ዝም አልካቸው። በቀላችኋለሁ እያንዳንዱን ጉድጓድ ነው። ኧረ ሄደህ ተበቀላችሁ። አምጣው ዝንጀሮ እንዲላት ሁሌ ብቻዬን አይደለም ሙሉ አንቺ በእናትሽ ታስቸግሪያለሽ። እንግዳ ሲወጣ እንወጣለን አልኩሽ እኮ ትወጫለሽ። በቃ ወይኔ ጉዴ! እዚሁ ቆይ እንግዳ ሸኝቼ ቁጭ እላለሁ። አላወራም ዝም ነው እየተዋወቅን ነው እኮ እንደዚህ አይነት ነገር ካጠፋ ጭኔ ውስጥ ገብተህ ጋርገኝ በአንድ አፍ ተስማምተናል። አንድ ወለም ዘለም ብትይ እመዘልግሻለሁ። መልካም እንሂድ ነኝ። እሺ እንዴት ናችሁ? ይቅርታ ጥያችሁ ጠፋው አይደለም? ይቅርታ ተጫውታችሁ። ባለቤቴ ነች። ያ ቀጥታ ወደ ጉዳያችን ስንገባ እንግዲህ የ10 ዓመቱን እቅድና አፈጻጸም የበጀት አካሄድ በምንመለከትበት ጊዜ በጀት ይቅርታ እንደዚህ እሺ ይቅርታ በጣም የበጀት ሂደቱን እንግዲህ በአፋጣኝ ጨርሰን የስታፍ ሜምበሮችን ምንም ችግር የለም። በጣም ይቅርታ ያምራል። አንተ የሆነች ነገር በጣም ይቅርታ እንግዲህ ድርጅታችን በእናትህ ይሄ ብሬከሩ መልሶ ነው እንዴ? በጣም ይቅርታ አቋረጥኳችሁ። ከጉዳያችን ስንጀምር እንግዲህ ድርጅታችንን ምንድን ነው ቦችና ማቸባየ በቸሪቲ ሻችር ያቸበረ ጃትኬት አቻ በቸሪቲ ማቸባየ በቸሪቲ ማቸባየ ቦችና ቦችንድና ዳዋን ያየሻተ ባሰረች አረባየ ባች ብርብችረር ምንድነው? አረ ብራዘር ነው አትቻረፍ። አረ ሰው ተሳስተሻል። ነይ ቦቸራ አይደለሁም። ቦቸራ ያቸራዳ ቋንቋ አትቻረፍ። ምንድነሽ? መታሽኛ ወችንድሜን ሰቸላምበረው በል ይሄን የሚዳኛ አልኩሽ። አሪፍ ዳኛ ነው። ይኸውልህ ወንድሜ ምን መሰለህ፣ ሁለት ሰዎች ይደባደባሉ፣ መሀላቸው ገብተህ ትዳኛለህ በደንብ። አዎ ግን ሰው ሳትሳሳት ወቀው ምንድነው የምንሳሳተው? እኔ ወንድሜ የሚያዩ ማህበራዊ ሚዲያ አመራር ስለሆንኩኝ እኛ የምንፈልገው ደግሞ ሁለት ሰዎች ይጣላሉ ገብቶ እንዲዳኙ ነው። አዎ ርንጉስ ገብችልኝ እንደዛማ ያዩማ ምን ማለት ነው? አይሆንም። ስማኝ ከዚህ በፊት ቱርክ ውስጥ ጓደኛዬ እንደዚህ ገብተህ ዳኝ ብለው ነው አስጨፍልቀው ያስገደሉት። ማን ነው ጓደኛ? ጆሹዋ እሱ ወሰኛ አይደል እንዴ? ምንድነው አለ ዳኛ አለ አንድ ብቻ ነው ዳኛ አለ። ሐሳብ ምንድነው? ብቻ ይላችሁ በዚህም በዛም እኔ እዛ ያሽቦስ ገብቼ ተቆልፈው እና ትቀልዳለህ። እነዛ ሰው ነው እኔ አይጡን ይጨፍልቆኝ እንደ አባቴ ምን ማለት ነው? አንተ እንደዛ ነው የምታድርኝ። ሰማኝ ወለ የቀኑ ዕለት እኮ መጥራት እንችል ነበር። ዛሬ ለቀን መጥንቃቄ የጠራነ አባቴ። አየህ የኔ አምላክ አየህ የኔ አምላክ ወጪሳ የፕሌን የሆቴል የምግብ ሆቴል ለምግብ ትላለህ እንዴ? ቀብዱስ ፈጣሪ ሳርቅጣሉን እድሜ ልኩን ሲቀልብ ራሱ እንደዚህ አላለም። እኔ ገንዘብ ነው የወጣው ነው ጭቶ ቀብድ በላውበት ብናት ምን ማለት ነው? ሲጀመር ነፍስ ያለው በፈጣሪ እጅ ነው እንጂ ባንተ እጅ አይደለም። እሺ እንደዚህ ብለህ ታስራራኝ። እኔን ከፈጣሪ ጋር ተለካካኝ። ምን ማለት ነው? ወጠምሻው በር ላይ ያለ አንጠልጥለው ያመጣዋል። የኔው ጠምሻ እሱ ነው። ሰላም ነው አባ እንዴት ነህ? ገርል ፍሬንድ አለውና ቦምባስቲክ ሳይድ አይ ቀደም እዛ ጋር ሾፍኩና ጀዋልን አልቀበል ብዬ ፍሬንድ አለው አልኩሽ እኮ ማዬ። እንዴት ነው ነገሩ? ገርል ፍሬንድ አለው እሱ አይናገርም። ለአንተ ምንድን ነው? አይ በጣም ተመቸኝ። አለባበስ ነው ጸደይ ነው። እኔ ምን ምሳ ምናምን ካልበላ ለምን ተደዋውለን በኋላ አብረናም ምሳ እንኳን አልበላንም። ድንጋይ በላል ግማታ አንተ ልጋብዝ መሰለህ እንዴ? አላስወራልን እኮ ለምን እናንተ ጋር አይተስልከ ስጠኝና ለምን አናወራም? ወይ ማየ ስልኩ ተሰብሯል። አጋጣሚ ስልኩ ተሰብሯል። አማር እንዴ እከካ ጠም ድንፋታ ተለበቤት አደምሽት ጉርሽት ራስ አፈር ይያትጋይ በጣም ንፍጥ ተረው
አንቺ ማማዬ ብረት ዳርጊው ጥጋብሽን ከቱርክ አይደለም ወይ የገዛሽው ቂጥሽን አዲሷ ሚስት ማን ነው የረገማት? እንዴት ቻለችው የአፍህን ግማት? ራስለ ፈርቼ ነው እንጂ በጣም ነው የሚገርመው። እሺ ይመጣናት ዋታፍሪ ሆረር ነገር ስታስፈሪ ሳይኮን ይባላል። ግቢለት ወጥራሽ ተነፋፋሽ አባቱ አልጋ ላይ ሸራ እስከ 30 አመቱ ይኸውላችሁ ላስረዳችሁ እንዴት ነው አቁሜ ነበር ታቼ ነበር አሁን እኮ መሽናቱን ጓደኞቼ አንዴ ነው የልጅነቴ ወዜ መጣ ጡጦ ስጡኛ ሹገር ባባኛ አሁን ባንቺ ቤት ሹገር ሆነሽ ሞተሻል አንዴ ቢስምሽ ደም ግፊት ይደፋሻል አስቀስ ወገዴ አንተ ቅሌታ የሽማግሌ ያልጣ አንከባልልኝ በጥፊት በግጫ አስቀይሞ እንዴ ፍቅር ይሻላል በሰላም መሰንበት ያራዳ ልጆች መልካም አዲስ አመት አጎቴ ጎረምሳው ሰላም ሁለት ምን እንደሆነ ከቤት አልወጣም ብለሃል። እንዲህ እስኪ እንደሰው አግብተህ ውጣ እስኪ። ያው ምረጥ። ምን አሁን የፈለኩትን ነው የምመርጠው? የፈለከው መርጬ ደስ ያለ ደግሞ እንዴት ነው የሚያምሩት! ጌጥ ነው መጣችሁ። አይዞህ እንግዲህ ወንድነት ነው ያለው። የኔ እንደማለት ጥያቄ ልጠይቅ። አንድ ጥያቄ ገንዘብ ጠቄ ነበር ችግሩ ጥያቄ ችግር የለው ዘርበል የመጀመሪያ 1 ሚሊዮን ሰራ ስንት አመት ነበር? እኔ 1 ሚሊዮን ያለኝ የደም ሴል ነው ብራዘር አታስጨንቀኝ። እየቀለድኩ አይደለም። እኔ ትውልዱን ይጠቅማል ወጣቱ እንደማያነቃቃል ብዬ ይኸውልህ እኔ 1 ሚሊዮን ብር ብሰራ ስንት አመት ታሰራለህ ነው እንጂ ስንት አመት እኔ ምንም ሂድ ከዚህ በእናትህ ሂድ ከዚህ በእናትህ ልታስራት ነው ደግሞ አንቄ ልገላት ምን አትሄድ ከዚህ ስራ የለም ምን ሲያስጠላ። እሺ ደግሞ ጎሞ ተኝቶባል ልንገርህ ብዬ ነው ተቀሰቀሰዋለሁ ሂድ ከዚህ እንዳፈነዳበ ይህ ተናግሮ አናጋሪ ልክስክስ ሲያስጠላ ለማኝ ግዝጥና ድሮ ቀረ